ሰላም ሰላም እንዴት ናችሁ አድማጭ ተመልካቾቼ ደህና ናችሁ? እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን። በዛሬው ዕለት እንግዲህ የሰሞኑን በሶሻል ሚዲያ እያየን እንዳለነው ለሰይፉ ፋንታሁን ምስጋና እየተበረከተለት ነው። እኔም ባየሁትና በተረዳሁት መጠን ሰይፉ ፋንታሁን እጅግ በጣም ጥሩና መልካም ሰው ስለሆነ በሱ ዙሪያ ፕሮግራም ለማዘጋጀት ወስኛለሁ። በመጀመሪያ ፕሮግራሙን ስንመለከተው እጅግ በጣም አዝናኝ ነው። በጣም አዝናኝ ፕሮግራም ነው የሚያቀርበው እና ቅልል አድርጎ ነው ደግሞ ነገሮችን የሚያቀርበው። እጅግ በጣም ባለሀብት ታዋቂ ዝነኛንም ሰው ማዋራት ይችላል። እጅግ በጣም ድሃ ምስኪን ምንም የሌለው ማውራት ይችላል። የተማረውንም ያልተማረውንም ሀብታሙንም ድሃውንም ትልቁንም ትንሹንም ታዋቂውንም የማይታወቀውንም ሁሉን ማውራት ይችላል። ሁሉን እንደ ባህሪው እንዳመሉ እንደ ፍላጎቱ አድርጎ ማጫወት ይችላል። ይሄ በሰይፉ ፋንታሁን ያለው አንድ ልዩ መገለጫው ነው። በሌላ በኩል ቆንጆ አድርጎ አዝናንቶናል። ጥሩ አድርጎ አዝናንቶናል። ብዙ ጊዜ ፕሮግራሙን ሲያቀርብ አንድ ወዳጄ ምን አለኝ መሰለህ እያለ አንድ ሰው ምን አለኝ መሰለህ እያለ ቀልዶችን እና አስተማሪ የሆኑ ቁም ነገር አዘል መልእክቶችን ይናገራል። እነዛ ሁሉ መልእክቶች እነዛ ሁሉ ተረቶች እነዛ ሁሉ አንድ ወዳጄ ነገረኝ እያለ የሚያቀርባቸው ነገሮች ግን የራሱ ናቸው የራሱ ሀሳቦች ናቸው። ከሁሉ የሚበልጠው ስራው ደግሞ ከማዝናናቱም ትንሹን ትልቁን ማውራትም ከመቻሉም አንድ ወዳጄ ነገረኝ እያለ አጠር አጠር ያሉ ጠቃሚ መልእክቶችን ከማስተላለፉም በላይ ደግሞ እጅግ በጣም ሰይፉ ፋንታሁን መቼ ልባችን ውስጥ ገባ ወይ መቼ ልብሽ ውስጥ ገባ ከተባልኩ ለመቄዶንያ በተደረገው እርዳታ ላይ ባደረገው ነገር ለወገኖቹ ባደረገው ነገር ሙሉ ቀን እየዋለ ሙሉ ቀን እያደረ ቤቱን ትቶ ልጆቹን ትቶ እንቅልፉን እያጣ ያለ የሌለ ሀይሉን አሟጦ የተወለደበትን ያደገበትን የወጣበትን ማህበረሰብና ህዝቡን አገልግሏል። ለማህበረሰቡ ለህዝቡ ለሀገሩ ያለውን እውነተኛ ፍቅር በተግባር አስመስክሯል። መቄዶንያ ብዙ ከ8500 በላይ አዛውንትን ሰዎችን ድኩማንን የያዘ ተቋም ነው እና ይሄን ተቋም ለመደገፍ ከብዙ ሰዎች አሉ። በርግጥ ግን ዛሬ ስለ ሰይፉ ፋንታሁን ስለሆነ እያወራን ያለነው ደከመኝ ሰለቸኝ ሳይል ግንባር ቀደም ሆኖ አስተባብሮ ሰዎችን ጋብዞ ሌት ተቀን እንቅልፉን አጥቶ ቤተሰቡን ትቶ ያለ የሌለ ሀይሉን ተጠቅሞ በመቄዶንያ መስፋት በመቄዶንያ ማደግ በመቄዶንያ ሌሎች ሰዎችን መጨመር ላይ የራሱን ጠጠር ያስቀመጠ ሰው ነው። ይሄ ደግሞ ከምንም ነገር በላይ ልዩ ያደርገዋል። ሰው በትክክል ሰው የሚሆነው ከራሱ አልፎ ለሰው ሲኖር ነውና ከራሱ አልፎ ለወገኑ ከራሱ አልፎ ለሀገሩ ከራሱ አልፎ ለሰው ከልቡ የራሱን ኮንትሪቢዩት አድርጓል። ከራስ አልፎ ለሰው ኑሯልና ይሄ ትልቅነቱን ያሳያል። ቅልል ያለ ሰው ነው። ፐርሰናሊቲው የሚከብድ ሰው አይደለም። በፕሮግራሙ ላይ ሙዚቀኞችን ሊሆን ይችላል የታመሙ ሰዎች ሊሆን ይችላል እርዳታ የሚያስፈልጉ ልዩ ልዩ ሰዎችን እያቀረበ እንዲረዱ እንዲደገፉ ምክንያት ሲሆን ነበር እና ነገሮችን ደግሞ ሲያደርግ ያስታውቃል። የሆነ ለታዋቂነት አይደለም እንዲመሰገን ምናምን ሳይሆን ከልቡ ወዶት ፈልጎት አምኖበት እንደሚያደርገው ያስታውቃል። እና በእውነት ስራህ በግልጽ በአደባባይ እንደዚህ እንድትወጣ እንደዚህ እንድትመሰገን እንደዚህ ሰዎች በአንተ ምክንያት እንዲሰበሰቡና እንዲያመሰግኑ አድርጎሃል። ይገባሃል። እግዚአብሔር ከዚህም በላይ እድሜና ጤናውን ይስጥ። ከዚህም በላይ ህዝብህን ሀገርህን ወገንህን የምታገለግልበትን እድሜ እግዚአብሔር ይጨምርልህ። አንዳንድ ጊዜ ይሄ ሁሉ ምስጋና ይሄ ሁሉ ውዳሴ ይሄ ሁሉ ነገር ምስጋና ብቻ ሳይሆን ሀላፊነትም ሊሆን ይችላል። ምስጋና ብቻ ሳይሆን ሸክምም ሊሆን ይችላል። በቀረው እድሜ በቀረው ዘመንህ ደግሞ ይበልጥ ሀገርህን ህዝብህን ወገንህን የደከሙትን የተቸገሩትን የተጨነቁትን የታመሙትን የምታገለግልበት ያድርግልህ። በተረፈ ባለቤት እጅግ በጣም ቆንጆ ናት። ከውበት ከእርጋታ ከእምነት ምንም ያልጎደላት በቃ የሴት
ውሃ ልክ ትመስላለች እና በጣም ቆንጆ ሚስት ያለችው እግዚአብሔር ትዳራችሁን ልጆቻችሁን ይባርክ ለማለት እፈልጋለሁ። እንኳን ደስ አለ ሰይፉ፣ እንኳን ደስ አለ፣ ይገባሃል። ከዚህም በላይ እግዚአብሔር እንድታገለግል እድሉን እድሜውን ጤናውን ይስጥህ ለማለት እፈልጋለሁ። አመሰግናለሁ። አድማጭ ተመልካቾቼ የዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ መልእክቴ ለሌሎችም እንዲደርሱ አድርጉልኝ። አመሰግናለሁ።